ሁለተኛውና የሚገርመኝ ነገር ልክ እንዲህ አይነት ዛፍ ነበረ አንድ አዋቂ ጋር የሱ ጋሻ ጃግሬ ወይንም ደግሞ የሱ ደቀ መዛሙርት አብረውት እየሄዱ አካባቢው ላይ የነበሩ ሰዎች በሙሉ ዛፎችን ሲያጠፏቸው አገኟቸው። ሁሉንም ዛፎች ያ ጠቢብ ሰው ከነ ደቀ መዛሙሩ ሲያልፍ አንድ በጣም እንደዚህ የተንሰራፋ ግዙፍ የሆነ ዛፍ አየ። በጣም ስለተገረመ ሰዎችን የሚቆርጡን ጠራና ለምንድን ነው የምቆርጧቸው አሏቸው። ለንጉሱ ቤተ መንግስት ይሆን ዘንድ የተመረጡትን ዛፍ እየመረጥን እየቆረጥን ለማስዋብ ይዘን እየሄድን ነው አሉ። ታዲያ ይሄ ዛፍ ለምን ቀረ አላቸው። አይ ይሄ ዛፍ እንደምታየው ወልጋዳ ነው፣ ምንም ቀጥ ያለ ነገር የለውም። ከዛ ደግሞ ቆርጠን ቅጠሉን ለምግብ ማብሰያም እንዳናረገው ጭሱ አይን ይቆጠቁጣል፣ ይረብሻል፣ ከብቶችም እንዳይበሉት ቅጠሉ ይመርዛቸዋል። ስለዚህ ለዛ ብለን የተው ነው አለ። የዛን ጊዜ ያብልህ ሰው ወደ ደቀ መዛሙርቶቹ ዞረና አስተውሉ፣ ሰዎች እንዲወዷችሁ፣ ሰዎች እንዲፈልጓችሁ፣ ሰዎች በሚፈልጓቸው መንገድ አትደጉ። ቀጥ ቢል ኖሮ እስካሁን ተቆርጦ ነበረ። ሰዎች እንዲወደን ብለን ስንት ጊዜ ነው ባህሪያችንን ከዚህ ወደዚህ የመለስነው? ስንቶቻችን እየተጣጠፍን ያልሆነውን ይሆን ነው። እንዲያ በመሆኑ ያ ዛፍ የብዙ ሸዋፎች መጠለያ ሆነ፣ የብዙ መልካም ሰዎች ማደሪያ ሆነ፣ ሰላም የረበበበት የሰፈነበት ሆነ። ሰው ብዙ ጊዜ ስንኖር ሰዎችን ለመምሰል መስለን የምንሞክራቸው ነገሮች እኛን አጣመውን ይቀራሉ። ግድ የለም ሰዎች ለጊዜው ነው ወልጋዳ ናቸው የሚለው፣ እኛ ግን በውስጣችን እነሱ ነው ለነሱ ነው የተወላገደው። ለኛ ቀጥ ያለነን እኛ ለሌሎች ሰላም የምንሰጥ እስከሆነ ድረስ እኛ በእኛ መንገድ ልክ ነን። ሰው ይህንን ዛፍ ሳይ እነዛ ትዝ ብለው ነው። ሰዎች ስላሉን ብቻ ማድረግ የሌለብን ብዙ ነገሮች አሉ ማለት ነው። አመሰግናችኋለሁ።